ጤና ይስጥልኝ የአቢሲኒያ ዜና ተከታታዮች፣ ለዛሬ ያዘጋጀንላችሁን ዜና ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉ ከወዲሁ እንጋብዛለን። የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸውን የክርስትና እምነት ተከታዮች ፈታ። የኤርትራ መንግስት በሀገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያናት ውጭ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎችን መልቀቁን ምንጮች ለቢቢሲ ተናገሩ። መንግስት እነዚህን ከእምነት እንቅስቃሴያቸው ጋር ለዓመታት ካለ ፍርድ ቤት ውሳኔ በእስር ቤት ያቆያቸውን እስረኞች የፈታው ባለፈው ሳምንት መሆኑን በሀገር ውስጥና በውጭ ያሉ ምንጮች ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 አማኞችን በዋስ ከእስር ለቋል። ከተለቀቁት መካከል አብዛኞቹ ማይሰርዋ በተባለ እስር ቤት ውስጥ ከ5 ዓመት በላይ መደበኛ ክስ ሳይመሰረትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይ ቆይተዋል። በተጨማሪም ምንጮች እንዳሉት ሌሎቹ 17 እስረኞች ባለፈው አርብ ከእስር ቤት መለቀቃቸውን ተናግረዋል። ከ2 ሳምንት በፊት ደግሞ ለ3 ዓመታት ካለ ፍርድ በእስር ላይ የቆዩ 16 ሴቶችን ጨምሮ 26 ሰዎች ከእስር ተለቀዋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኘው እስር ቤት መለቀቃቸውን ምንጮች የገለጹ ሲሆን ከመካከላቸው 3ቱ ሴቶች ናቸው። የኤርትራ መንግስት በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ የቆዩትን ሰዎች የፈታበትን ምክንያት ያልታወቀ ሲሆን ይህንን የእስረኞች መፈታት በተመለከተ በይፋ ያለው ነገር የለም። የሰብአዊ መብት ተቆርቋሪ ድርጅቶች እንደሚሉት በርካታ በመንግስት ያልተመዘገቡ አብያተ ክርስቲያናት መሪዎች ካለ ፍርድ 2 አስርት ዓመታት ለሚጠጋ ጊዜ በእስር ላይ ይገኛሉ። የሰብአዊ መብቶች ተከራካሪዎች አሁንም በመንግስት እውቅና ያልተሰጣቸው የሃይማኖት ቡድኖች በርካታ ተከታዮችና መሪዎቻቸው አሁንም በእስር ላይ እንደሚገኙ ይናገራሉ። በኤርትራ ውስጥ በመንግስት እውቅና ያላቸው 4 የእምነት ተቋማት ብቻ ናቸው። እነርሱም የኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ የኢቫንጌሊካል ሉትራን ቤተክርስቲያን እና የሱኒ እስልምና ናቸው። የኤርትራ መንግስት እውቅና ከሰጣቸው ሃይማኖት ተቋማት ውጭ ያሉ ቡድኖች የውጭ መንግስታት መጠቀሚያ መሳሪያዎች ናቸው ሲል ይወነጅላቸዋል። ስለዚህም ከ4ቱ የእምነት ቡድኖች ውጭ ያሉ የሃይማኖት ቡድኖች በአገሪቱ ውስጥ ምንም አይነት ይፋዊ እንቅስቃሴ እንዲያደርጉ አይፈቀድላቸውም። መንግስት እውቅና የሰጣቸው የእምነት ቡድኖች ቢሆኑ ጥብቅ ቁጥጥር የሚደረግባቸው ሲሆን ንብረቶቻቸው በመንግስት ይወረሳሉ። ቀደም ሲል የኤርትራ ካቶሊክ ቤተክርስቲያን የነበሯት ትምህርት ቤቶችና የሕክምና ተቋማት የመሳሰሉ ማህበራዊ አገልግሎት መስጫ ተቋማት ወደ መንግስት ይዞታ እንዲዛወሩ ተደርጓል። ከ2 ሳምንት በፊት የኤርትራ ባለስልጣናት ከፍርድ ቤት ውሳኔ ውጭ ከ18 ዓመታት በላይ አስረው ያቆዩቸውን 13 ሰዎች መፍታታቸው መዘገቡ ይታወሳል። ከእነዚህም መካከል የ69 ዓመቱ አዛውንት የቀድሞ የኦሎምፒክ ብስክሌት ተወዳዳሪና ነጋዴ የሆኑት ዘርአጋብር ገብረ ህይወት ይገኙበታል። ይህ በርካታ እስረኞች ካለ ፍርድ ለዓመታት የሚታሰሩበት ማይሰርዋ እስር ቤት በኤርትራ ውስጥ ካሉ አስከፊ ሁኔታ ካለባቸው እስር ቤቶች አንዱ መሆኑ ይነገራል። የፕሬዝዳንት ኢሳያስ መንግስት የሃይማኖት ነጻነት ማፈንን ጨምሮ ገደብ በሌለው የብሔራዊ ውትድርና አገልግሎት እና በሌሎች ሰብአዊ መብት ጥሰቶች በተደጋጋሚ ክስ ሲቀርብበት ቆይቷል። ኤርትራ ከኢትዮጵያ ተለይታ ነጻ አገር ከሆነች ከ30 ዓመታት በላይ የሆናት ሲሆን አገሪቱ የምትተዳደርበት ህገ መንግስት የህዝብ ምክር ቤት የላትም። ምርጫ አካሂዳ የማታውቀው ኤርትራ የነጻነት ትግሉን የመሩት ኢሳያስ አፈወርቂ ለ35 ዓመታት ገደማ አገሪቱ በፕሬዝዳንትነት እየመሩ ይገኛሉ። በአውስትራሊያ በአይሁድ ማህበረሰብ ላይ በተፈጸመ ጥቃት 15 ሰዎች ሲገደሉ 42 ጉዳት ደረሰባቸው። በአውስትራሊያ ቦንዲ የባህር ዳርቻ በዓል ሲያከብሩ በነበሩ የአይሁድ ማህበረሰብ ላይ ጥቃት ተፈጽሞ 15 ሰዎች ሲገደሉ 42ቱ ደግሞ ጉዳት ደረሰባቸው። ከተፈጸመው ጥቃት ጀርባ አባትና ልጅ እንዳሉበት የአገሪቱ ባለስልጣናት ይፋ አድርገዋል። ጥቃቱ የተፈጸመው በሂብሩ ቋንቋ ሃኑካህ ወይም ቻኑካህ በመባል የሚታወቀውን በዓል እያከበሩ በነበረበት ወቅት ነበር። ሃኑካህ የአይሁዶች የብርሃን በዓል ነው። በየዓመቱ የሚከበረው ሃኑካህ ብዙውን ጊዜ በህዳር ወይም ታህሳስ ወር ላይ የሚውል ሲሆን ለ8 ቀናት ይቆያል። ጥቃቱ በተፈጸመበት ወቅትም የመጀመሪያው ቀን ዝግጅት በቦንዲ ባህር ዳርቻ ላይ እየተካሄደ ነበር። እሁድ ዕለት በተፈጸመው በዚህ ጥቃት የ10 ዓመት ታዳጊን ጨምሮ 15 ሰዎች የተገደሉ ሲሆን 42 ሰዎች ደግሞ ጉዳት እንደደረሰባቸው ፖሊስ ገልጿል። የኒው ሳውዝ ዌልስ ፖሊስ ኮሚሽን ማላኒዮን ሰኞ ዕለት በሰጠው ጋዜጣዊ መግለጫ ላይ እንዳሉት ታጣቂዎቹ የ50 ዓመትና የ24 ዓመት ዕድሜ ያላቸው አባትና ልጅ ናቸው። የ50 ዓመቱ ግለሰብ መሳሪያ የመታጠቅ ፍቃድ ያላቸው ሲሆን 6 መሳሪያዎች በግለሰቡ ስም መመዝገባቸውን ኮሚሽነሩ ገልጸዋል። ሁሉም መሳሪያዎች በቦንዲ ባህር ዳርቻ ጥቃት ጥቅም ላይ እንደዋሉም ይታመናል።
የአገሪቱ ጠቅላይ ሚኒስትር አንቶኒዮ አልባኒስ ጥቃቱ ጸረ ሴማዊ ድርጊት በባህር ዳርቻችን ላይ የተፈጸመ ሽብር ሲሉ ገልጸውታል። ጥቃቱን የፈጸመው የ50 ዓመቱ ግለሰብ በፖሊስ በተተኮሰባቸው ጥይት የተገደሉ ሲሆን የ24 ዓመቱ ልጃቸው ደግሞ በአስጊ ሁኔታ ላይ ይገኛል። በአውስትራሊያ የጅምላ ጥቃት የተለመደ አይደለም። በቦንዲ የባህር ዳርቻ ላይ የተፈጸመ ጥቃት በአውሮፓውያኑ 1996 በአርተር ወደብ ላይ ከተፈጸመው እና 35 ሰዎች ከተገደሉበት ጥቃት ወዲህ በርካታ ሰዎች የተገደሉበት ነው። ፖሊስ ጥቃቱን የሽብር ጥቃት ሲል ፈርጆታል። የኒው ሳውዝ ዌልስ ፖሊስ በቦንዲ የባህር ዳርቻ አርከር ፓርክ ተኩስ እንደተከፈተ ሪፖርት የተደረገለት እሁድ ረፋድ 4 ሰዓት ከ23 አካባቢ ነበር። ከዚያም ብዙም ሳይቆይ ነበር ፖሊስ በአካባቢ ያሉ ሰዎች ራሳቸውን ለመደበቅ የሆነ ቦታ እንዲጠለሉና ሌሎች ደግሞ ወደ አካባቢው እንዳይሄዱ ማስጠንቀቂያ የሰጠው። በቢቢሲ የተረጋገጡ ተንቀሳቃሽ ምስሎችም የተኩስ ድምፅ እየተሰማ በመቶዎች የሚቆጠሩ ሰዎች እየጮሁና እየሮጡ ከባህር ዳርቻው ሲወጡ አሳይተዋል። አንድ ተንቀሳቃሽ ምስል 2 ታጣቂዎች ወደ ባህር ዳርቻው በሚወስደው አነስተኛ ድልድይ ላይ ቆመው ሲተኩሱ ይታይተዋል። ሌላ ምስል ላይ ደግሞ በአካባቢ የነበሩ አንድ ግለሰብ አንደኛውን ታጣቂ መሳሪያውን በመንጠቅ ጥቃቱን እንዲያቆም ሲከላከሉ አሳይቷል። ከዚያም ታጣቂው ወደ ድልድይ በማፈግፈግ ሌላ ጥቃት ከፍቷል። ጥቃቱን ለመከላከል የሞከሩት የፍራፍሬ መሸጫ ሱቅ ያላቸውና የ2 ልጆች አባት የሆኑት አህመድ አልአህመድ የተባሉ ግለሰብ እንደሆኑ የተለዩ ሲሆን ጉዳት ደርሶባቸው ሆስፒታል ሕክምና ላይ ይገኛሉ። የአገሪቱ ጠቅላይ ሚኒስትር አንቶኒ አልባኒስ ጥቃቱን ሰይጣናዊ የሆነ ጸረ ሴማዊ ድርጊት ብለውታል። አውስትራሊያውያን ሌሎችን ለመርዳት ሲሉ ራሳቸውን አደጋ ውስጥ ሲከቱ ተመልክተናል። እነዚህ አውስትራሊያውያን ጀግኖች ናቸው፣ ጀግንነታቸው ሕይወትን ታድጓል ሲሉም ጥቃቱን ለመከላከል የሞከሩ ግለሰቦችን አወድሰዋል። የእስራኤሉ ፕሬዝዳንት አይዛክ ሃርዛን በበኩላቸው ጥቃቱን በአይሁዶች ላይ የተፈጸመ እጅግ ጭካኔ የተሞላበት ጥቃት ብለውታል። የኮሚኒዌዝ አገር መሪ የሆኑት ኪንግ ቻርልስም በተፈጸመው ጸረ ሴማዊ ሽብር ጥቃት እጅጉን ማዘናቸውን ገልጸዋል። በአውስትራሊያ በአይሁድ ማህበረሰብ ላይ በተፈጸመ ጥቃት 15 ሰዎች ሲገደሉ 42 ጉዳት ደረሰባቸው። በአውስትራሊያ ቦንዲ የባህር ዳርቻ በዓል ሲያከብሩ በነበሩ የአይሁድ ማህበረሰብ ላይ ጥቃት ተፈጽሞ 15 ሰዎች ሲገደሉ 42ቱ ደግሞ ጉዳት ደረሰባቸው። ከተፈጸመው ጥቃት ጀርባ አባትና ልጅ እንዳሉበት የአገሪቱ ባለስልጣናት ይፋ አድርገዋል። ጥቃቱ የተፈጸመው በሂብሩ ቋንቋ ሃኑካህ ወይም ቻኑካህ በመባል የሚታወቀውን በዓል እያከበሩ በነበረበት ወቅት ነበር። ሃኑካህ የአይሁዶች የብርሃን በዓል ነው። በየዓመቱ የሚከበረው ሃኑካህ ብዙውን ጊዜ በህዳር ወይም ታህሳስ ወር ላይ የሚውል ሲሆን ለ8 ቀናት ይቆያል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ $1 ሚሊዮን የሚከፈልበትን ጎልደን ካርድ ቪዛ ይፋ አደረጉ። ከሰሞኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ $1 ሚሊዮን የሚከፈልበትን ጎልደን ካርድ የተሰኘውን የጉዞ ማለፊያ ፈቃድ ቪዛ ይፋ አድርገዋል። ጎልደን ካርድ ቪዛ ወደ አሜሪካ ለመሄድ ቢያንስ $1 ሚሊዮን ለመክፈል የሚችሉ የውጭ ሀገር ዜጎች የሚሰጥ ነው። የዚህ ቪዛ አመልካቾች ማመልከቻቸውን ከመታየቱ በፊት ሂደቱን ለማስጀመር የሚያስችል $15,000 መክፈል ይጠበቅባቸዋል። በሌላ በኩል አሜሪካ ወደ ሀገሯ ያለ ቪዛ የሚገቡ ወዳጆቿን ጎብኚዎች የ5 ዓመት ማህበራዊ ሚዲያ ታሪካቸውን እንዲያሳዩ ለመጠየቅ ማቀዷ ተነግረዋል። ሀገሪቱ ማህበራዊ ሚዲያ እንቅስቃሴያቸውን፣ የኢሜይል አካውንታቸውንና የቤተሰብ ታሪካቸውን ለመጠየቅ አቅዳለች። ባለፉት 5 ዓመታት የተጠቀሙበትን የስልክ ቁጥርና ባለፉት 10 ዓመታት የተጠቀሙባቸውን የኢሜይል አድራሻቸውን እንዲያሳውቁ ይጠበቃል። ያለ ቪዛ ወደ አሜሪካ መግባት የሚችሉ የአሜሪካ ወዳጅ ሀገራት መንገደኞች 42 ሲሆኑ እንግሊዝ፣ ጀርመን፣ ኳታር፣ እስራኤል እና ጃፓን ይገኙባታል። በቪዛ ወደ አሜሪካ የሚመጡ ሰዎች ላይ የማህበራዊ ሚዲያ መረጃቸውን እንዲያቀርቡ ማድረግ መጀመሩም ይታወሳል። ኡጋንዳ ከኢትዮጵያ ከሶማሊያ እና ከኤርትራ ወደ ሀገር ለሚመጡ አዳዲስ ስደተኞች መብት መስጠት ማቆሟን ተናግረዋል። ይህንን ተከትሎ ሪፊውጂስ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሀገሪቱ የስደተኛነትን መብት መስጠት ማቆሟ አሳሳቢ እርምጃ ነው ሲል አውግዟል። በዜግነት ላይ ብቻ ተመስርቶ ጥገኝነትን መከልከል የዓለም አቀፍ የስደተኞች ሕግን የሚጥስ ነው። አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቂኝ ውስጥ በመክተት ለከፋ ብዝበዛና ጥቃት ይዳረጋቸዋል ብሏል። ይህ ውሳኔ ኡጋንዳን ቀደም ሲል ስደተኞችን በመቀበል ያላትን ኩሩ ልማድ የሚጻረር ነው ሲል ገልጿል።
ድርጅቱ ኡጋንዳ የደረሰባት ከፍተኛ የእርዳታ ቅነሳ የጥገኝነት ስርዓቷን ችግር ውስጥ መክተቱን አምኗል። በተለይ ዩናይትድ ስቴትስ የጥገኛ ጠያቂዎችን ወደ ኡጋንዳ ለመላክ ስምምነት ብትፈርምም ይህ የራሷን እርዳታ መቀነሷን ለችግሩ መባባስ ምክንያት መሆኑን ድርጅቱ አመልክቷል። ለዓመታት ኡጋንዳን ሲያሞግሱ የቆዩ ለጋሽ መንግስታት አሁንም ቃላቸውን ለስደተኞችም ሆነ ለአስተናጋጅ ማህበረሰቦች በሚሰጡበት ተጨባጭ ድጋፍ በማረጋገጥ ኡጋንዳ የገጠማትን የገንዘብ ችግር እንዲያቀሉ ጥሪ ማቅረቡን ካፒታል ጋዜጣ ዘግቧል። ኡጋንዳ በአሁኑ ሰዓት በርካታ የኢትዮጵያ፣ ኤርትራ እና ሶማሌ ስደተኞችን እያስተናገደች ትገኛለች። በርካታ ኢትዮጵያውያንም እዛው ኡጋንዳ መቀመጫቸውን አድርገዋል። ስደተኞች ኡጋንዳን አንድም ባላት መልካም የስደተኞች አቀባበል እንዲሁም ወደፊት ወደ ሌላ ሀገር ለመሸጋገር ይመርጧታል። ከአሁን በኋላ ግን ሀገሪቱ ከኢትዮጵያ፣ ከኤርትራ እና ከሶማሊያ የሚሄዱ ስደተኞችን ላለመቀበል መብት ለመንፈግ እንደወሰነች ተነግሯል።